ሰላም ወንድሞቼ፣ ዛሬ አንድ ከባድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ዛሬ ይህን እሰራዋለሁ ብላችሁ አቅዳችሁ ሳታስታክኩ የሰራችሁት መቼ ነው? ብዙዎቻችን ትልቅ ህልም አለን፣ ብዙ እቅድ እናወጣለን። ነገር ግን ስራውን ለመጀመር ስናስብ ደክሞኛል፣ ነገ እሰራዋለሁ፣ ሙድ የለኝም እያልን እናስተላልፈዋለን። ወንድሜ፣ ስኬት የሚመጣው ሙድ ሲኖርህ በምትሰራው ስራ ሳይሆን ሙድ በሌለ ጊዜ ጭምር በምትሰራው ስራ ነው። ያ ደግሞ ዲሲፕሊን ይባላል። ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ ዲሲፕሊን ምንድን ነው፣ እንዴትስ እንገነባዋለን የሚሉትን ነጥቦች እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራቸው አጭር ዘዴ የስንፍናን ሰንሰለታቸውን ዛሬውኑ የምትበጥሱበት ነው። ታሪኩም በሁለት ጓደኛሞች ልጀምርላቸው። ቴዎድሮስ እና ናሆም ይባላሉ። ሁለቱም ክብደት ለመቀነስና ጤነኛ ለመሆን ወሰኑ። ቴዎድሮስ የመጀመሪያውን ሳምንት በጣም ጠንክሮ ሰራ። አዲስ የስፖርት ልብስ ገዛ። በጠዋት ተነሳ። ነገር ግን ከሁለት ሳምንት በኋላ ዝናብ መጣ። ዛሬ ብርድ ነው አለና ተኛ። በሚቀጥለው ቀን ደግሞ ደክሞኛል አለ። ቴዎድሮስ ስራ የሚሰራው ስሜቱ ሲፈቅድለት ብቻ ነው። በወሩ መጨረሻ ስፖርቱ ሙሉ በሙሉ አቆመ። ናሆምም እንደ ቴዎድሮስ ይደክመዋል፣ ብርድ ይለዋል፣ ሙድ የለውም። ነገር ግን ናሆም ለራሱ አንድ ቃል ገባ። ቢዘንብም ቢበርድም ደስ ቢለኝም ባይለኝም በቀን ለ30 ደቂቃ እንቅስቃሴ አደርጋለሁ አለ። ናሆም ስሜቱን ሳይሆን ቃሉን ነው የሚሰማው። ከ6 ወር በኋላ ናሆም ሰውነቱ ተቀየረ፣ ጤንነቱ ተመለሰ። ቴዎድሮስ ግን አሁንም ነገ ጀምራለሁ እያለ ነው። ልዩነቱ ይሄ ነው ወንድሜ። ዲሲፕሊን ማለት ስሜትህን አሸንፈ ለራስህ የገባውን ቃል ማክበር ነው። ዲሲፕሊን ለመገንባት 5 ቁልፍ እርምጃዎችን እንመልከት። የመጀመሪያው ለምን የሚለውን ምክንያት አጥብቅ። ዲሲፕሊን እንዲኖርህ የምትሰራው ስራ ለምን እንደሚያስፈልግህ ማወቅ አለብህ። ለምሳሌ ስፖርት የምትሰራው ጤናማ ለመሆንና እድሜህን ለማራዘም ከሆነ ያ ምክንያትህ ከብርድ ይልቅ ያነሳሳሃል። ሁለተኛ፣ በትንሹ ጀምር። ዲሲፕሊን እንደ ጡንቻ ነው፣ በአንድ ቀን አይገነባም። አንድ ትልቅ መጽሐፍ ለማንበብ ካቀድክ በቀን 2 ገጽ ብቻ በማንበብ ጀምር። ትንሿ ነገር ደጋግመህ ስትሰራት አእምሮህ እኔ የምለውን የማደርግ ሰው ነኝ ብሎ ማመን ይጀምራል። ሶስተኛ፣ አካባቢህን አመቻች። ልክ ስትነሳ ስልክን የምትነካካ ከሆነ ዲሲፕሊን ይከብድሃል። መጽሐፍ ማንበብ ከፈለግ መጽሐፉን ትራስህ አጠገብ አስቀምጠው። ስፖርት መስራት ከፈለግ ልብስህን አዘጋጅተህ እደር። ስራህን የሚቀንሱ እንቅፋቶችን አስወግድ። አራተኛ፣ ከስሜትህ ጋር አትደራደር። ጠዋት ስትነሳ አእምሮህ 5 ደቂቃ ልተኛ ይልሃል። ያኔ አትደራደር። ልክ እንደ ሮቦት ውሳኔን ብቻ ተግባራዊ አድርግ። ሙድ የለኝም የሚለው ወሬ የሰነፎች ቋንቋ ነው። አምስተኛ፣ ውድቀትን አትፍራ። አንድ ቀን ብታመልጥህ ዲሲፕሊን የለኝም ብለህ አታቆም። የሰው ልጅ ነህና ትሳሳታለህ። ዋናው ነገር ግን በሁለተኛ ቀን ተመልሰ መጀመርህ ነው። ወንድሜ፣ ዲሲፕሊን የነፃነት ቁልፍ ነው። ዛሬ ራስህን ካላዘዝክ ነገ የሌላ ሰው ተገዥ ትሆናለህ። ወንድሜ፣ ዲሲፕሊን የነፃነት ቁልፍ ነው። ዛሬ ራስህን ካላዘዝክ ነገ የሌላ ሰው ተገዥ ትሆናለህ። ዛሬ በዲሲፕሊን የምትከፍለው ዋጋ ነገ የምታገኘው የደስታ ውጤት ነው። የዛሬ ስራችሁ የሚሆነው ዛሬ ማድረግ ያለብህ ግን የሰነፍክበት አንድ ስራ ምረጥ። በመቀጠል ምንም ሳታቅማማ አሁኑኑ ለ5 ደቂቃ ያህል ብቻ ስራው። በመጨረሻም በየቀኑ ያችን ነገር ሳታቋርጥ በመስራት የዲሲፕሊን ጡንቻን መገንባት ጀምር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። እናንተ ይበልጥ የምትቸገሩበት ጉዳይ ምንድን ነው? በንባብ፣ በስራ ወይስ በስፖርት? በኮሜንት ላይ ጻፉልኝ፣ አብረን እንወያይበታለን። ሳብስክራይብ ያላደረጋችሁ ደግሞ ህይወታችሁን የሚቀይሩ መሰል ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ትልቁ ድል ራስን ማሸነፍ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።